ቢዝነስ ልትጀምሩ ላሰባችሁ የኮስሞቲክስ ሱቅ ለመክፈት ላቀዳችሁ አልፎም የተወሰነ ብር ኖሯችሁ ምን አይነት ቢዝነስ ብጀምር ያዋጣኛል ብላችሁ ላሰባችሁ ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ ይሄን የመሰለ የኮስሞቲክስ ሱቅ ለመክፈት ምን ያህል ብር ፈጀብን፣ ምን ወጪዎች አሉት፣ የቤት ኪራይን ጨምሮ ገቢስ በቀን ስንት ይገኛል፣ በአንድ ዕቃ ላይስ ምን ያህል ይተረፋል የሚሉትን እንዲሁም በተጨማሪም እንዴት እዚህ ስራ ላይ ትርፋማ መሆን እንችላለን የሚለውን እንዳስሳለን። ሰላም ውድና የተከበራችሁ ተመልካቾቻችን ዛሬም ለየት ካለ ቪዲዮ ጋር ተመልሰናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል ዕለታዊ የምንዛሬ መረጃዎችን፣ የቤት ዕቃዎችና የፈርኒቸር ዋጋ እንዲሁም የተለያዩ ቢዝነሶችን ለመክፈት ያሉብንን ወጪዎች፣ ሊኖሩን የሚችሉትን ትርፎች እንዲሁም የተለያዩ መረጃዎችን እንዳስሳለን። የደወል ምልክቷን በማብራት እንደዚህ አይነት ቪዲዮዎች ሲለቀቁ ወዲያው እንዲደርሱ ያድርጉ እያልኩ ወደ መረጃው። እንደሚታወቀው ዘመኑ የውበት በሆነበት ወንዱም ሴቱም የተለያየ የኮስሞቲክስ ዕቃዎችን መጠቀም ባበዛበት ዘመን የኮስሞቲክስ ቢዝነስ መቀላቀል ትክክለኛ ምርጫ ነው። ቢሆንም ትክክለኛ ምርጫነቱ የሚረጋገጠው ግን እነዚህን ሶስት ነገሮች ካሟሉ ብቻ ነው። አንደኛ ትክክለኛ ቦታ ወይም ትክክለኛ ሱቅ ከመረጡ ብቻ ነው። ብዙ ፍሰት ያለበትና በዛ አካባቢ የኮስሞቲክስ ተጠቃሚ ይበዛል ተብሎ የሚታሰብ ከሆነ። ሁለተኛ ደግሞ ከኮስሞቲክስ ዘርፍ ጋር በተያያዘ በቂ እውቀት መጨበጥ እንዲሁም በዘርፉ የሰራና እውቀት ያለው ሰው ከቀጠሮ ብቻ ነው። ሶስተኛ ደግሞ ተፈላጊ የሆኑ እቃዎችን በብዛት በመያዝ እንዲሁም ደንበኞችን በአግባቡ ማስተናገድ ከተቻለ ነው። ታዲያ በዚህ ቪዲዮ እንዴት ትርፋማ ልንሆን እንችላለን በዚህ ቢዝነስ ላይ የሚሉትንም ወደ መጨረሻው አካተናል። እስከ መጨረሻው ድረስ መከታተሉን አይዘንጉ። የመጀመሪያውም ወጪ የሚሆነው ከሁሉም በፊት የቤት ኪራይ ነው። ለመጥቀስ እንደተሞከረው ቦታውን በጥንቃቄ መምረጥ ይገባናል። ፍሰት የሚበዛበት የኮስሞቲክስ ተጠቃሚ የሚኖርበት ቦታ መሆንም አለበት። ሌላው ዲስፕሌይና ሼልፍ ወይም መደርደሪያና መደገፊያ የምንላቸው ነው። የኮስሞቲክስ ቢዝነሱ በባህሪው ጥድት ያለ ውብ በሆነ አቀማመጥ አደራደር ሊኖረው ይገባል። ለዚህም የሚረዳው ጥሩና ውብ የሚሆን ሼልፍ እንዲሁም ዲስፕሌይ ያስፈልገናል ማለት ነው። እንደዚህ አይነት ሼልፎችን ወይም ዲስፕሌዮችና ሌሎችም ውብ የሆኑ ለኮስሞቲክስ ቤት ሆነ ለተለያዩ ቢዝነስ ለቤቶም ማንኛውም የፈርኒቸር አገልግሎት ከፈለጋችሁ እዚህ ስክሪኑ ላይ በምትመለከቱት ስልክ ቁጥር መደወል ይቻላል። ሌላው ወጪው የሚሆነው ደግሞ የኮስሞቲክስ እቃዎች ናቸው። ታዲያ እነዚህን የኮስሞቲክስ እቃዎች ከየት እንገዛለን ለሚለው ደግሞ እነዚህ እቃዎች መርካቶ በአብዛኛው ድር ተራና ዱንያ ተራ አካባቢ በብዛት እንደሚገኙ ከተለያዩ ነጋዴዎች ያገኙት መረጃ ያመለክታል። ታዲያ እቺን ቅልብጭ ያለች የኮስሞቲክስ ሱቅ ለመክፈት ጠቅላላ ስንት ብር ፈጀብን ወደሚለው ወደ ገደለው ጉዳይ እንለፍ። ከእቃውና ከምኑም በፊት የመጀመሪያ ወጪ የሆነብን የቤት ኪራይ ነው። አሁን የምትመለከቱትን የቤት ኪራይ ክፍል በ5000 ብር ነው የተከራየ ነው። ቆይ ይሄ ክፍለ ሀገር ስለሆነ ብቻ ነው። አዲስ አበባና ሌሎች ከትላልቅ ከተሞች ላይ በ5000 ብር ጭራሽ የማይታሰብ ነው። ያው እንደየአካባቢው ይለያያል። በ5000 ብር ሂሳብ የአመት ነበር የከፈልነው እኛ። በአመት 60,000 ብር ፈጅቶብናል ማለት ነው። ሁለተኛ ወጪያችን የነበረው ሼልፍና ዲስፕሌይ ነው። ይሄን የመሰለ ሼልፍና ዲስፕሌይ ለማሰራት እኛ የፈጀብን 68,000 ብር ነበር። በተጨማሪ በመቀጠል እቃዎቹ ናቸው። እቃዎቹን ስንመለከት የተወሰኑትን ዘርዘር አድርገን ለማቅረብ እንሞክራለን። ለምሳሌ ሻምፖ፣ ኮንዲሽነር፣ ሽቶና ዶድራንት፣ ጥቁር ቀለም፣ የፀጉር ቀለም፣ የተለያዩ የኮስሞቲክስ እቃዎች አሉ። ሻምፖና ኮንዲሽነር 35,000 ብር፣ ጥፍር ቀለምና የፀጉር ቀለም 20,000 ብር፣ ሳሙና ነክ የሆኑ ዱሩ፣ እርድ፣ ሬት፣ የፊት የምን የሚባሉት ሳሙናዎችን ጠቅላላ ለማስገባት 30,000 ብር ፈጅቶብናል። ሎሽንና ግሊሲኒ ነኮች፣ ባዝሊን ነኮች የሆኑ እቃዎችን ለማስገባት 30,000 ብር ፈጅቶብናል። የልጆች እቃዎች ዳይፐር፣ ቤቢ ዋይፕስ ጨምሮ የተለያዩ እቃዎችን ለማስገባት ደግሞ እስከ 35,000 ብር ነው። ሌሎች በዚህ ላይ ያልጠቀስኳቸው የተለያዩ እንደ ስክራፕ፣ ስዕሎች፣ ጌጣጌጦች፣ ሊፕስቲክ፣ ኩል ምናምን የሆኑ ሌሎችም እቃዎች ደግሞ ወደ 30,000 ብርም ፈጅቶብናል ማለት ነው። በጠቅላላ ለእቃ ብቻ 250,000 ብር ያወጣል ማለት ነው። 250,000 ብር በአጠቃላይ በዋናነት የኮስሞቲክስ ቢዝነስ ሲጀምሩ 3 ወጪ አለ። አንደኛ ቤት ኪራይ ነው። የቤት ኪራይ እንደተጠቀሰው በ5000 ብር በወር ተከራይተናል። እንደየአካባቢው እንደየቦታ ይለያያል። በአብዛኛው አነስ ባሉ ከተሞች በክፍለ ሀገር ላይ 5000 ብር 10,000 ብር ድረስ በቀላሉ የቤት ኪራይ ይገኛል። አዲስ አበባና ሌሎች ትላልቅ ከተሞች ስንመለከት ግን ከ10,000 ከ15,000 በታች አይገኝም ማለት ነው። ከ15,000 እያለ ይሄዳል ማለት ነው። ሁለተኛው ወጪያችን የነበረው ደግሞ ዲስፕሌይና ሼልፍ ነው። ዲስፕሌይና ሼልፍ በዚህ ቪዲዮ ላይ እንደምትመለከቱት ይህን ለማሰራት 68,000 ብር ፈጅቶብናል። የኮስሞቲክስ እቃዎቹን ቅድም የዘረዘርኩላቸው በጠቅላላ 250,000 ብር ያወጡብን እቃዎችም ለነሱ 250,000 ብር ወጥቶበታል። ይህንን ስንደምረው ጠቅላላ 370,000 ብር አውጥቷል ማለት ነው። በአጠቃላይ የኮስሞቲክስ ሱቅ በዚህ ደረጃ በዚህ የቤት ኪራይ 370,000 ብር በቂ ነው። ከ400,000 ብር ድረስ ብለን ልንይዘው እንችላለን ነው። የኮስሞቲክስ ሱቅ በኢትዮጵያ በአሁኑ ወቅት ለመክፈት እስከ 400,000 ብር በቂ ነው ማለት ይቻላል ማለት ነው። ወጪዎቹ ይሄንን ካልን
ትርፉስ ምን ያህል ነው የሚለውን እንመልከት። አንዳንድ ነጋዴዎችን ባጠየቁት መሰረት በኮስሞቲክ ዘርፍ ቢያንስ ከአንድ ዕቃ 30% ወይም ከ100 ብር ቫዝሊን ብለን ብንይዘው ለምሳሌ ከ100 ብር ቫዝሊን 30 ብር ይተረፋል ማለት ነው። ቢሆንም እንደ ዕቃው ተፈላጊነት ይለያያል ማለት ነው። እስከ 50% ድረስ ሊተረፍም ይችላል። ለምሳሌ ይሄ በምስሉ ላይ የምትመለከቱት ሽቶ 1000 ብር ነው የገባው። ዕቃው አይነቱ ሽቶ በመሆኑም ተፈላጊ መሆኑም አንጻር እስከ 1500 ድረስም ይሸጣል። ዕቃው ተፈላጊ ከሆነና በአካባቢው ብዙም ከሌለ ከ100% በላይ የሚያተርፉ ነጋዴዎች እንዳሉ ይታወቃል። ግን ከ30% እስከ 50% ከ100 ብር ዕቃ ላይ ከ30 ብር እስከ 50 ብር ድረስ ይተረፋል ብለን ልንይዝ እንችላለን። ታዲያ በቀን ስንት ይሰራል እንደ ጀማሪ እንደ አዲስ ሱቅ? ይህ አሁን እዚህ ላይ የምትመለከቱት በቪዲዮ ላይ የምትመለከቱት የኮስሞቲክ ሱቅ በቅርቡ የተከፈተ ነው። ወርም ያልሞላው ሱቅ ነውና በዚህ ሱቅ ላይ በቀን ስንት እየተተረፈ ነው ብዬ በጠየኳቸው መሰረት በቀን እስከ 5000 ብር ይሰራል ብለውኛል። ይሄ እንደ አዲስ ሱቅ ነው፣ እንደ ጀማሪ ሱቅ እንደየልምዱ እንደየጊዜው ደግሞ ከፍ ይላል ተብሎ ይጠበቃል ማለት ነው። ይህ የሚሆነው ግን ሀሪፍ ቦታና ሀሪፍ ደንበኛ መያዝ ከተቻለ ነው። እና በቀን 5000 ብር ከሰራ በቀን ምን ያክል ብር ያተርፋል የሚለው ጋር ስናነጻጽረው በ30% እንኳን ብንይዘው በቀን 5000 ብር ከሰራ 1500 ብር ይሰራል ማለት ነው። ይሄን በወር ስናሰላው ደግሞ እስከ 45000 ብር ይሰራል ማለት ነው። ይሄ ዋጋ እንደየቦታው እንደየእቃውም ቢለያይ በአማካኝ ብለን ልንይዘውም ያስችለናል ማለት ነው። በመጨረሻም እንዴት እዚህ ቢዝነስ ላይ ትርፋማ ልንሆን እንችላለን ወደሚለው እንመልከት። በዚህ ቢዝነስም ሆነ በሌሎች ቢዝነስ ትርፋማ ለመሆን የመጀመሪያው ነገር ጥሩ ቦታ ነው። ጥሩ ቦታ መምረጥ እንዲሁም መያዝ ነው አንዱና ዋነኛው ምክንያት ነው ለትርፋማነት። ሌላው ደንበኞችን በጥሩ ሁኔታ መያዝ ማስተናገድ፣ የተለያዩ እቃዎችን ማስመጣት፣ የደንበኞች ፍላጎት የሆነችን እቃዎችን በተደጋጋሚ መያዝ፣ የለም አለማለት፣ ከአቀባበል ጀምሮ እስከ አሸኛኘት ጥሩ ኢምፕሬሽን ማሳየት፣ ጥሩ ግንኙነት መፍጠር እንዲሁም አንዳንድ የኮስሞቲክ ሱቆች የሚጠቀሙባት ሲስተም ነች። እቺ ሲስተም ለደንበኞች እቃ ሲሸጡ በባዶ ወይም ማንኛውም ፌስታል አይደለም የሚሰጡት። በራሳቸው ስም የተጻፈበት የራሳቸው ስልክ ቁጥር የተጻፈበት ወይም አድራሻቸው ራሱ የተጻፈበት እዚህ በምስሉ ላይ እንደምትመለከቱት በእንደዚህ አይነት የኪስ ወረቀቶች ደንበኞችን መሸኘት ደንበኞችን በጥሩ ሁኔታ ከማስተናገድ አልፎ ሱቁንም ያስተዋውቃል። ይህንን ካርቶን የወረቀት ፌስታል የሚያይ የደንበኛ ጓደኛ ራሱ እዚህ እቃ ላይ እዚህ ሱቅ ላይ መጥቶ የመግዛት እድሉንም ይጨምራል። ይህንንም የሰማነው አንዳንድ የኮስሞቲክ ሱቅ ካላቸው እና እንዴት ትርፋማ መሆን እንችላለን ብለው ተናገሩት። እንዲሁም ሶሻል ሚዲያን መጠቀም ነው። አስተውላችሁ ከሆነ በአዲስ አበባ ወይም ውጭ ሀገር ከኢትዮጵያ ውጭ የምትገኙ እህትና ወንድሞቻችን ኦንላይን እቃ ይሸጣል። አማዞን ላይም ወይም አሊኤክስፕረስ ላይ የምንበል በየሀገሩ የተለያየ እቃ ላይ ይሸጣል። ኢትዮጵያ ውስጥም እንደዚህ አይነት ነገሮች አሉ። ጂጂ የሚባል አለ። ሁሉ ማርኬት የተለያዩ አፕሊኬሽኖች አሉ። እነሱንም መሞከር ይቻላል። በተለይ ያሉበት ከተማ አዲስ አበባና መሰል ተለቅ ያሉ ከተሞች ከሆነ ደግሞ በጣም አየር ይኖረዋል ተብሎ ይታሰባል። ኦንላይን ላይም ቢሆን አንዴ ቢዝነስ ውስጥ ከገቡ በኋላ ጥሩ ደንበኛ ጥሩ አየር ከተገኘ በፊት ከሚገዙበት ከነበረው ሱቅ የእሱ አቅራቢ ከሆነው መግዛት ወይም የተሻሉ አቅራቢዎችን መተዋወቅ የተሻሉ አስመጪዎችን ከተቻለም ራስ ድረስ እስከ ማስመጣት ድረስ ማደግ ከተቻለ ቢዝነሱ አዋጭ ነው። ብዙዎች የተለወጡበት ቢዝነስ ነው፣ ግን በእውቀትና በጥንቃቄ ከተገባበት ነው። ይህን ይመስላል ለዛሬ ያዝንላችሁ ቪዲዮ። የኮስሞቲክ ሱቅ ለመክፈት ምን ያክል ብር በትንሹ ያስፈልጋል የሚለውን ሀሳቡን ለመስጠት ሞክሬያለሁ። እንዲሁም እንዴት ትርፋማ መሆን ይቻላል፣ ትርፉስ ወጪውስ የሚሉትንም በተወሰነ ሁኔታም ጠቀስ ለማድረግ ሞክሬያለሁ። እስቲ ያላችሁን ሀሳብ አስተያየት አስቀምጡልን። ለወደፊትም እንደዚህ አይነት አንድ ቢዝነስ ለመጀመር ምን ያክል ብር ያስፈልጋል፣ ምን ማድረግ ይጠበቅብናል የሚለውን ዘርፉ ላይ ስራ ልምድ ካላቸው ሰዎች አሰባስበን እንድንሰራ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልን። ቀጣይ ምን አይነት ቢዝነስ ይሰራ፣ ምን አይነት ቢዝነስ ለመክፈት አስበው ነበር፣ ያ ቢዝነስ ምን ይመስላል የሚለውን እናጣራሎት። ኮሜንት ላይ ያስቀምጡልን። እነዚህ አይነት ቪዲዮ የሚመቸው ከሆነ ላይክ፣ ሼር በማድረግ ይተባበሩን። በዚህ ቻናላችን ላይ ቋሚ የዕለታዊ የምንዛሬ መረጃ እንዲሁም በቅርቡ ደግሞ እንደዚህ አይነት ቪዲዮዎችን ይዘን እንቀርባለን። አልፎ አልፎ በኢትዮጵያ ውስጥ ያሉ የተለያዩ ከቤት እስከ መኪና ከመኪና እስከ ቤት እቃዎች አልፎም ምንጣፍ፣ የኪችን እቃዎች፣ የተለያዩ እቃዎችን ዋጋ ይዘንላችሁ እንቀርባለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቷን ማብራት እንዳይረሱ እያለን በዚያ በቃን። መልካም ጊዜ፣ መልካም ቀን።